ይሄን ቪዲዮ ሰራላችኋለሁ ካልኩኝ ቆየው ግን እስካሁን ድረስ ልሰራላችሁ አልቻልኩም። አሁን ግን ያረፈደ አይመስለኝም። ሐሳቡ ምንድነው? አዲስ አበባና ሌሎች ቀዝቃዛ ቦታ ላይ ያላችሁ ሰዎች ቢኤስኤፍን እንዴት መስራት አለባችሁ ነው ሐሳቡ። ስለዚህ በዚህ ቪዲዮ ላይ ባጭሩ አብራራላችኋለሁ ማለት ነው። ምንድነው የተፈጠረው? ሞቃት አካባቢ ላይ እንደዚህ ግልጽ በሆነ ሁኔታ ላፍኬጃችሁን አስቀምጣችሁ ያለምንም የሙቀት ችግር ቢኤስኤፎቻችሁ በስርዓቱ ሜቲንግ አድርገው መራባት ይችላሉ። ነገር ግን ቀዝቀዝ ያለ ቦታ ላይ ለምሳሌ አዲስ አበባ ውስጥም ሆኖ አንዳንድ ቦታዎች ላይ ሞቃታማ ቦታዎች አሉ፣ አንዳንድ ቦታዎች ደግሞ የሚቀዘቅዙ ቦታዎች አሉ ማለት ነው። ስለዚህ እዛ አካባቢ ላይ ፋርማችሁ ሴትአፕ የምታደርጉ ሰዎች ምን እናደርግላችኋለን? በግሪን ሃውስ ትንሽ የግሪን ሃውስ አድርገን ሙቀቱንና የተለያየ ለቢኤስኤፉ የሚያስፈልገውን እርጥበትም የተለያየ ነገሮችን ሁሚዲቲ የምንቆጣጠርበትን ሲስተም ክሬት እናደርግላችኋለን ማለት ነው። ስለዚህ ደውሉ፣ እኛ ጋርመንት ነው ያለነው፣ የታክሲ ብቻ ትከፍሉልናላችሁ፣ እንመጣና ፋርማችሁን ሙሉ ሴታፕ እንሰራላችኋለን ማለት ነው። ስለዚህ በጣም ቀላል ነው። ሶ እንደዛ እናደርጋለን። ከዛም ውጪ በተለያየ ቦታ ቀዝቃዛ ቦታ ላይ ያላችሁ ሰዎች በምደውሉልኝ ጊዜ ላይ ኢንዶር ሴታፕን እንድትጠቀሙ ነግራችኋለሁ። ኢንዶር ማለት በቤት ውስጥ ወይም ደግሞ በቁጥጥር የምታደርጉበትን መንገድ ነው። ኢንዶር ውስጥ ስናደርግ 4x4 የሆነች ቦታ ልትሆን ትችላለች፣ 2 ሜትር በ2 ሜትር የሆነች ቦታ ልትሆን ትችላለች። ዝግ አድርገን ሙሉ ለሙሉ በአምፖል ወይም ደግሞ ሙቀት በሚፈጥሩ አምፖሎች እንደዚሁም ደግሞ በሌሎች ሲስተሞች የምንጠቀምበት ነው ማለት ነው እዚህ ቪዲዮ ላይ እንደምትመለከቱ። ስለዚህ ወጪው ትንሽ ከፍ ሊልባችሁ ይችላል፣ ግን መቆጣጠር እንችላለን። ከዛስ መካከለኛ ሙቀት ላይ ያላችሁ ደግሞ አዲስ አበባ አካባቢ አብዛኛዎቻችሁ ደግሞ በግሪን ሃውስ ልትፋቱ ትችላላችሁ። ለምን? ግሪን ሃውስ የሙቀት የመሳብ አቅሙ በጣም ጥሩ ስለሆነ እንደዚሁም ደግሞ የገባውን ሙቀት ደግሞ ስለማያስወጣ በዛ ሁኔታ መጠቀምና በትንሽዬ የሙቀት አማራጮች ቢኤስኤፎቻችሁ በበቂ ሁኔታ ምርት መስጠት ይችላሉ ማለት ነው። ስለዚህ ለምትደውሉልኝ ሰዎች በውስጥ ነግራችኋለሁ። ግን ሲሪየስሊ አንድ ቪዲዮ መስራት እንዳለብኝ እያሰብኩኝ ነው ሳልሰራ እስካሁን የቆየሁት ማለት ነው። ስለዚህ ሌላው ደግሞ ቻሌንጅ አድርጉን እስኪ። እኛ 5000 የስጋ ዶሮዎች አሉን፣ እናንተ ደግሞ ቢኤስኤፍ በወር ይሄን ያክል አምርቱልን፣ ይሄን ያክል 100 ኪሎ 1000 ኪሎ 2000 ኪሎ አምርቱልን ብላችሁ ቻሌንጅ የምታደርጉ ሰዎች ዌልካም። ስለዚህ ሬዲ ነን። ሱር አፍሪካ ሙሉ ዝግጅቱን ጨርሷል። ሞጆ ላይ፣ አዳማ ላይ፣ አዲስ አበባ ላይ ሁሉም ቦታ አለን። ትግራይ ሁላ አለን ማለት ነው። ትግራይ አካባቢም ያላችሁ ሰዎች እንደ ድሮ ለመላክ አንቸገርም። ትግራይ ላይ ሴታፓችንን ጨርሰናል። ሁላችሁ መደወል ትችላላችሁ። ከየትም ቦታ ችግር የለውም። ከዚህ በኋላ እንመጣለን ነው የምላችሁ። ስለዚህ መደወል ትችላላችሁ። ቻሌንጆችን እንቀበላለን። ፋርማችሁን ተቀብለን ማኔጅ እናደርጋለን። እናንተ ዶሮን አምርቱ፣ እኛ ደግሞ ቢኤስኤፎችን እናመርትላችኋለን። ያለው ሀሳብ አልቀረም። አንዳንድ ያልተመቻቹ ሁኔታዎችን አስተካክለን አሁን በሚገርም ኃይል ተመልሰን መተናል ማለት ነው። ዊ አር ባክ። ስለዚህ ምንም ነገር ማፍራት አያስፈልግም። እንሰራዋለን። ቢኤስኤፍን እቅዳችን በሆነ ያክል ፐርሰንት የተሳካ ነው። በጣም ብዙ ቢኤስኤፍ አምራቾች ኢትዮጵያ ውስጥ ተነስተዋል። ኢትዮጵያ በቢኤስኤፍ እያጥለቀለቅን ነው። ታውቃላችሁ፣ ሱር አፍሪካ የአንተ አሰልጣኝ ነው። ቢኤስኤፍን ኢትዮጵያ ውስጥ ከ90% በላይ እኛ ነን ያስፋፋ ነው። ይሄ ምንም ጥያቄ የለም። እኛ አልጀመርንም፣ ግን እኛ አስፋፍተነዋል። ይሄንንም በማድረጋችን በጣም ደስተኞች ነን። እቅዳችንም ይሄ ነበር። አሁን ደግሞ ሲዝን 2 አለ። ሲዝን 2 ደግሞ የምናጥለቀልቅበት ነው። ሙሉ ኢትዮጵያን በደንብ በቢኤስኤፍ ምንሰራበትና ትላልቅ ፋርሞችን የምናቋቋምበት ጊዜ ነው። ከዛ ውስጥ ሱር አፍሪካ ቀዳሚ ይሆናል። አትጠራጠሩ። ሰርፕራይዝ ይኖረናል ከተወሰነች ወር በኋላ። ስለዚህ በትልቁ መስራታችንና በትልቁ ብዙ ቢኤስኤፍ ቆሻሾችን በየቀኑ ሪሳይክል እናደርጋለን። እንደዚሁም ደግሞ አሁን ላይ ደግሞ አቅም ያላችሁ ሰዎች ወይም ደግሞ በጣም ብዙ ቢኤስኤፎችን እንዲመረትላችሁ የምትፈልጉ ሰዎች ሙሉ ሂሳቡን እናወጣላችኋለን። ፋርማችሁን ማኔጅ እናደርጋለን፣ እንከታተላለን። በአዲስ አበባ በየትኛውም ቦታ ያላችሁ ሰዎች ደውሉ። ዊ አር ሬዲ። ትንሽ ብር ብቻ ተከፍላላችሁ። ዊ ከም ዊ ሶልቭ ዘ ፕሮብለም። ምንም ችግር የለም ማለት ነው። ስለዚህ እንደዛ እናደርጋለን። ስሜም ተቀይሯል። ከዚህ በኋላ ስሜ ሶራ ነው። ሰላም አላልኳችሁም። ሰላም ለእናንተ ይሁን። በአዲስ ቪዲዮ እስክንገናኝ ድረስ ሰላም። Fly mating. They also have to have the right daylight light bulbs, so I got that dialed in. When we built this thing, I really wanted to make sure we had light that could bounce around, so we made sure to use the whiteboard, and that's also really easy to clean. So the other thing with like the soft net structures, you have to wash them periodically because you do get that yellow residue that builds up. It's just something that the flies exude or excrete, I guess that's the word, when they first emerge from their little pupate husks. Alright, so this is a 3-piece hutch. The top part we have the hood with the lights.
This is the active zone.